እስከዚህ ሰዓት ጠብቆ ያደረሰን የአምላካችን የእግዚአብሔር ስም የተመሰገነ ይሁን፣ የተመሰገነ ይሁን። ከእናቱ ጋር አብሮ የሚመሰገን አምላካችን እግዚአብሔር ቅድስተ ቅዱሳን ንጽሕተ ንጹሐን እመቤታችን ቅድስት ድንግል ማርያምን እንደ እናትነት ለእኛ አድርጎ በእናትነት ግንኙነት የሰጠን እርሱ የተመሰገነ ይሁን። ዛሬ የሚከብሩ ቅዱሳን ሁሉ ከእኛ ጋር የተመሰገኑ ይሁኑ። እንደምን አመሻችሁ። በማርቆስ ወንጌል ምዕራፍ 10 ከቁጥር 6 ላይ ያለ ቃል ነው። ሙሉ ቃሉን አነበዋለሁ። ከዚያ ተነስቶ በዮርዳኖስ ማዶ ወደ ይሁዳ ሀገር ሄደ። ሕዝቡም ደግሞ ከእርሱ ጋር ሄዱ። እንዳስለመዳቸውም ያስተምራቸው ነበረ። ፈሪሳውያንም መጥተው ለሰው ሚስቱን መፍታት ይገባዋልን ብለው ሊፈትኑት ጠየቁት። ጌታችንም ኢየሱስ መልሶ ሙሴ ምን አዘዛችሁ አላቸው። እነርሱም ሙሴስ የምትፈታተነውን ደብዳቤ ጽፎ እንዲፈታ ፈቀደ አሉት። ጌታችን ኢየሱስን መልሶ እንዲህ አላቸው፣ ስለ ልባችሁ ክፋት ሚስቶቻችሁን ትፈቱ ዘንድ ሙሴ ይህን ትእዛዝ ሰጣችሁ። ከፍጥረት መጀመሪያ ግን እግዚአብሔር ወንድና ሴት አድርጎ ፈጠራቸው። ስለዚህ ወንድ አባትና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ። እንግዲያስ አንድ አካል ናቸው እንጂ ሁለት አይደሉም። እንግዲህ ከእግዚአብሔር አንድ ያደረገውን ሰው አይለየውም። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን፣ የተመሰገነ ይሁን። ከፍጥረት መጀመሪያ እግዚአብሔር ግን ወንድና ሴት አድርጎ ፈጠራቸው በሚል ርዕስ እንነጋገራለን። ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንቱ የገለጸውን ምስጢር ለእኔና ለእናንተም ይግለጽልን። በወንድና በሴት መካከል ያለውን ግንኙነት መነጋገር ያው በጾም ወቅት ብዙ ተገቢ አይደለም። የፍስክ ርዕስ በፍስክ ቢወራ ጥሩ ነበር። በጾም ወቅት ግን እንድነጋገረው ያስገደደን አሁን በተለይ ያለንበት ዘመን እጅግ አሳሳቢ በሆነ መንገድ በሁለቱ ጾታዎች መካከል ያለውን ግንኙነት የሻከረ ቢሆን ስላደረገ ነው። ይህን የሻከረ ግንኙነት በሁለቱ ጾታዎች መካከል ሊኖር የሚገባውን ተግባቦት፣ ሕይወት፣ ኑሮ እግዚአብሔር አምላክ ከፍጥረት መጀመሪያ አስቀድሞ ያሰበውን ለመመልከት ይህን ርዕስ መነሻ አድርገናል። እግዚአብሔር አምላክ ነው ይህን ግንኙነት የፈጠረው ብለን የምናምን ክርስቲያኖች ነንና እግዚአብሔር ከፍጥረት አስቀድሞ ወንድና ሴት አድርጎ ሲፈጥረን ለምንድን ነው? ዓላማው ምንድን ነው? በምን አይነት ሕይወት አኗኗር እንድንኖር ነው? እኛ ማንመስለው ሌላኛውን ጾታ ወንድ ከሆነን ሴት፣ ሴት ከሆነን ደግሞ ወንድ በምን አይነት ሁኔታ እንድናያቸው፣ እንድንመለከታቸው፣ በምን አይነት ግንኙነት ህብረት እንድናረግ፣ ደግሞ እርስ በርስ ባለን የብቸኝነት ሕይወት እንዴት ወደ እግዚአብሔር በማደግ አብረን ልንኖርበት በምንችለው በጋብቻ ሕይወት ውስጥ እንዴት እንደምንዘጋጅ፣ በዚህ ብቻ አያበቃም። በእጮኝነት ሕይወታችንም ደግሞ ካጨንም በኋላ ደግሞ በምን አይነት አኳኋን ልኖር እንደሚገባ፣ የዚህ ሁሉ ደግሞ ፍጻሜው የጋብቻ ሕይወት፣ የአብሮነት ሕይወት፣ የአንድነት ሕይወት በአንዲት ሴትና በአንድ ወንድ መካከል ሊኖር የሚገባ ህብረት፣ አንድነት ነውና እግዚአብሔር ከፍጥረት አስቀድሞ በምን ዓላማ ነው የፈጠረው? እግዚአብሔር ያቀደልን ሕይወት ምንድን ነው የሚለውን ለመመልከት ነው ይህን ርዕስ መነሻ ያደረግነው። በአብዛኛው የጾታ ትምህርት በይዘቱ በአስተምህሮ ከብዙ ምንጮች ስለሚቀዳ ከፊልሞች ይቀዳል፣ ከዘፈኖች እንቀዳ እንችላለን። አጠገባችን ካሉ በጓደኝነት ሕይወት ውስጥ ካሉ ወይም ደግሞ አሁን እንትና ሪሌሽንሺፕ ውስጥ አለ እንደምንለው በሪሌሽንሺፕ ውስጥ ነው ዴት እያደረገ ነው እንደምንለው ባለ የጓደኛ ጫና ምክንያት በሚኖር ሐሳብ ብዙዎቻችን የተለያየ አይነት የጓደኝነት፣ የእጮኝነት፣ የብቸኝነትና የትዳር ሕይወት ምልከታን ያለን እዚህ አዳራሽ ውስጥ ብጠይቅ በእኛ ቁጥር የሚያክል ምኞት፣ ሐሳብ ልቀበል ይችላል። ክርስቲያኖች ይህን ህብረት፣ ይህን አንድነት እግዚአብሔር ነው የፈጠረው የሚል የመጀመሪያ መነሻ ካላረግን ብዙዎቻችን ለኛ አይምሮ በተመቸ መንገድ ልንደገፍ እንችላለን። ለኛ አይምሮ በሆነ መንገድ፣ ባሰብነው መንገድ፣ ጥሩ ነው በምንለው መንገድ፣ በምንመኘው መንገድ ይሄን ሕይወት ልናስብ እንችላለን። መነሻችን ሊሆን የሚገባው ግን እግዚአብሔር አምላክ
ከፍጥረት አስቀድሞ ምንድነው ያሰበው የሚለው ነው። ምክንያቱም ይሄን ህብረት ይሄን አንድነት የፈጠረው ማን ነው? የፈጠረው ማን ነው? ከፍጥረት አስቀድሞ ወንድና ሴት አድርጎ የፈጠራቸው ማን ነው? ማን እንደፈጠራቸው ታውቁ? ማን የፈጠራቸው? እግዚአብሔር ነው የፈጠረን ብለን ካመንን ከህይወት አጋሪ ጋር ሊኖረን የሚገባውንም ግንኙነት ዓላማ የሚነግረን እግዚአብሔር ነው ብለን ልናምን ይገባል። ብዙዎቻችን ከመነሻው ይሄን አንቀበል። ከመነሻው የምንተማመነው ነገር አለ። ምን ይጠቅመኛል፣ እኔ እፈልገዋለሁ የምንለው የጋብቻ አይነት ወይም ደግሞ የጓደኛ አይነት አለ። ወደ ህሊናችን መጀመሪያ የሚመጣ እንዳልኳቸው በፊልም በዘፈን በሌሎች ነገሮች ተጽዕኖ ያደረበት ማለት በጓደኛ እንደዚህ። ስለዚህ አንዳችሁን ከመካከላችሁ ጠይቄ በምን አይነት የጓደኝነት የጮኝነት ህይወት ውስጥ ነው መኖር የምትፈልጉት ብላችሁ የምትመልሱኝ መልስ የሚቀድመው እንደው ረዘም ያለ ቀጠን ያለች እንደዚህ ጥሩ በርተት ብላ የምትሰራ ምናምን ልባል ይችላል። ስለዚህ በመጀመሪያ ወደ ህሊናችን የሚመጣው ለአይናችን እንዲማርከን ደስ እንዲያሰኘን በስጋዊ ምኞት መጀመሪያ የምንፈልጋትን ሴት ወይ የምንፈልገውን ወንድ ሊሆን ይችላል። እውነቱን ለመናገር ደግሞ እንደዛ ነው እና አሁን በተለምዶ እንደው ሳትዋሹ ሁላችሁ የምትፈልጉት ወንድ ወይ የምትፈልጉት ሴት ምን አይነት ነው ብላችሁ በመጀመሪያ እግዚአብሔር ከፈጠረበት የወንድና የሴት ዓላማ ተነስቼ ሳስበው የምፈልገው ወንድ ወይም ደግሞ የምፈልገው ሴት እንደዚህ ነው አትበሉ። ምንጮቻችን የተለያዩ ስለሆኑ ፍላጎታችንም የተለያዩ ስለሆኑ በቃ ይሄ ወንድ ነው የምንለው ራሱ የተለየ ሆኗል። አሁን አንዳንድ እህቶች አሉ ወንዶች ከሜትር ከ80 ካነሰ ወንድ አይደለም የሚሉ በቃ እኔ እንደ ወንድም አልቆጥረውም። ከሜትር ከ80 ካነሰ እህት ነው እንደ እህት ነው በኔ ህይወት ውስጥ ማስተናገደው ግንኙነት። አሁን የሳቃችሁት ለብዙዎቻችሁ ሳይሆን አይቀርም። ወደ እህቶች ደግሞ ትቼ ወደ ወንዶች ደግሞ ብዙ ልንል እንችላለን። ብዙ ልንል እንችላለን። ወንድ ልጅ ለአይን የሚያየውን ነገር በቶሎ የሚማረክ ስለሆነ በአካላዊ ቁመና ሊመጥ ይችላል። እንመርጣት ለዚህ ነው እንደው አይነገሩ ነው እንደው ባይን ገብታለች በቃ ይሄ እንደ ሰው በመጀመሪያ በሰዋዊ ህሊና ያሰብነው የተመኘነው ስለምንናገር ነው። ክርስቲያኖች በደንብ አስተውሉ። እግዚአብሔር አምላክ የሰጠው ህይወት ነው ብለን ካመንን፣ እግዚአብሔር አምላክ ነው ይሄን ግንኙነት የፈጠረው ብለን ካመንን፣ እኔም ደግሞ የተፈጠርኩት በህይወቴ ከእግዚአብሔር ጋር አንድ ለመሆን ነው ብዬ ካመንኩ የዚህ ትልቅ የህይወት ዓላማ ምንጭ የማደርገው ማንን ነው ምንጭ ማድረግ ያለብን? እግዚአብሔርን ነው ማድረግ ያለብን። ስለዚህ የኦርቶዶክሳዊ የእጮኝነት ትምህርት ምንጩ መንፈሳዊ አስተምህሮ ነው፣ ከእግዚአብሔር ጋር ያለ ግንኙነት ነው። ይሄን ለመስማት ዓለማዊ ቦታዎች ላይ አይኬድም። የዓለማዊ የመዝናኛ ይዘቶችን አንመለከትም። ከፊልሞች፣ ከዘፈኖች፣ ከሌሎች ከልብ ወለዶች የተማርናቸው ነገሮች እኔና እናንተ እንዴት ባልንጀራችንን የህይወት አጋራችንን የምንመለከትበትን አይን ሊቀርጽ አይገባም። ሰሪው የሰራው የሸክላ ሰሪ የሰራው ሸክላ በምን አይነት አገልግሎት እንደሚውል የሚያውቀው ሰሪው ነው። ቅዱስ ኢሳይያስ በትንቢቱ በተደጋጋሚ በእኛና በእግዚአብሔር መካከል ያለውን ግንኙነት በሸክላ ሰሪና በሸክላ መካከል አድርጎ ይናገራል። ሸክላ ሰሪ ሸክላን ሲሰራ ለምን አገልግሎት እንደሚውል አውቆ ነው የሚሰራው። ከፈለገ ጀበና ያደርገዋል፣ ከፈለገ ድስት ያደርገዋል፣ ከፈለገ ሌላም ነገር ያደርገዋል። የሰራን እግዚአብሔር ነው። ይህን እግዚአብሔር የሰራውን ተቋም እኛን የሰራን ደግሞ በአካላዊነታችን ደግሞ በዚህ ተቋም ውስጥ ህብረት አንድነት እንድናደርግ ስለሆነ ህሊናችን በመጀመሪያ ለዚህ ህይወቴ ምንጩ መንፈሳዊ አስተምህሮ መሆን አለበት ብለን ልናምን ይገባል። የሰራን ሸክላ ሰሪው እንዴት አድርጎ እንደሰራን ማወቅ አለብን። ለምን እንደሰራን ማወቅ አለብን። ከሁለቱ ከነጠልነው እጅግ መልካም የሆነውን በወንድና በሴት መካከል ያለውን ግንኙነት እጅግ በጣም ክፉ ህይወትን የሚያጠፋ የኃጢአት ሁሉ ምንጭ ልናደርገው ስለምንችል፣ ስለዚህ በመጀመሪያ ወንድና ሴት አድርጎ ሲፈጥራቸው እግዚአብሔር ለሁለቱ ያቀደላቸው መለኮታዊ እቅድ አለ ማለት ነው። ዓላማ አለው ማለት ነው እግዚአብሔር። ይህ ዓላማው ምንድነው? አመስግነው ክብሩን እንዲወርሱ ነው። ከእርሱ ጋር በመንግስቱ እንዲኖሩ ነው።
ይሄ በመንግስቱ የመኖር ሚስጥር አዳም ከተፈጠረ በኋላ በኦሪት ዘፍጥረት ምዕራፍ 2 እንደምናነበው አዳም ከተፈጠረ በኋላ እንስሳት እየመጡ ከሱ ዘንድ ቡራኬ ሲቀበሉ ስም ሲወጣላቸው አዳም በፍጥረት ላይ ያለውን ክህነት፣ ስልጣን፣ ንግስና እየኖረ ሳለ ብቻውን መሆኑን አወቀ። ያወቀበት መንገድ ግን አለ። አዳም ሁለት ሆነው ሲመጡ እንደው እኔ ግን ለምንድን ነው ብቻዬን የሆንኩት አላለም። ብዙ ጊዜ እንደዛ ነው የምናስመስለው። አዳም እንደዛ አላለም። በመጀመሪያ እግዚአብሔር አምላክ ምክርን ነው የመከረው። አዳም ብቻውን ይሆን ዘንድ መልካም አይደለም ብሎ እግዚአብሔር አምላክ የአዳም ብቸኝነት መልካም እንዳልሆነ፣ የመጀመሪያው መልካም ያልሆነ ነገር ብቸኝነት መሆኑን በፍጥረት ስርዓት ውስጥ ተናገረ እግዚአብሔር። ከዛ በኋላ ነው እንስሳት ወደ አዳም የመጡት። ለምን? እግዚአብሔር አምላክ በፍጥረት ስርዓት ውስጥ መልካም ያልሆነውን የአዳምን ብቸኝነት አዳም ራሱን እንዲያውቅ ያስፈልጋል። ይሄ የሚያስተምረን አንድ ነገር አለ። ምንድነው? በብቸኝነት ህይወታችን ከእግዚአብሔር ጋር ባለን ግንኙነት በማደግ ነው ሌላኛው ጾታ ለኛ ህይወት ያለውን አስፈላጊነት የምናውቀው። በደንብ አስተውሉ። ለምንድነው እጮኛ ያስፈልጋችሁ ሲባል አይ እንደው እኔ ህይወት ላይ እንዳይደብረኝ እንደው ከዚህ ተመርቄ ከወጣሁ በኋላ ለእናትና ለአባቴ ዲግሪ ብቻ ሳይሆን ትዳር የሚሽላቸው እንዲሄድ ደስ እንዲሰኙ ምናምን ብለን ምክንያት አንደረድር፣ ምክንያት አናቀርብ። የመጀመሪያው ዓላማ ባልንጀራችንን የምንመለከትበት አይን የሚከፈተው እንደው ደርሰን ለጾታዊ ዕድሜ ከ18 ዓመት በላይ ስለሆነን ሳይሆን ከእግዚአብሔር ጋር ባለ ግንኙነት የሌላኛው ጾታ ድርሻ በእኛ ህይወት ውስጥ ሲታወቅ። አሁን ብዙ ጊዜ ይሄ የዴቲንግ ሞቲቭ ይባላል አይደል? ዴት የምናደርግበት ሞቲቭ ምንድነው ሲባል እስቲ ለምንድን ነው ዩኒቨርሲቲ ውስጥ ሰው ጓደኛ እጮኛ የሚፈልገው? ራት ከበላ በኋላ ስለሚደብረው ነው? ወክ ለማድረግ ነው? ለምን ምን ነው ዝም አላችሁ? እናንተ ጋር መጣ ጉዳዩ ለምንድን ነው? ዓላማ አለው። የሆነ ዓላማ አለው። ዝም ብላችሁ አታረጉትም ወይ? ራት በልታችሁ ወደ ዶርም ገብቶ ዝም ብሎ መተኛት ደስ እያላችሁ አይደለም? ወይም ደግሞ በቃ ህይወትን የሚያዝናና ጉዳይ ያስፈልገኛል ብላችሁ መታሙት ነገር ሊሆን ይችላል። በቃ ሰው ሁሉ እያደረገው ሊሆን ይችላል። እድሜ ስለደረሰ ነው ብለን ልናስብ እንችላለን። ለምንድን ነው ግን ዓላማው? የእጮኝነት ዓላማ ምንድን ነው? የእጮኝነት ዓላማ የሚታወቀው እድሜያችን ስለደረሰ ብቻ ነው? አይደለም። ወንድ ለሴት የምታስፈልገው ሴት ለወንድ እንደሚያስፈልገው የምናውቅበት መንፈሳዊ ደረጃ ነው። እንግዲህ በደንብ አስተውሉ። መነሻችን ምንድነው? የፈጠረው እግዚአብሔር ነው ካልን፣ ምንጩ እግዚአብሔር ነው ካልን፣ ለኔ የህይወት አጋር የምታስፈልግበትን እድሜ ሁኔታ እንዳውቅም የሚያደርገን እግዚአብሔር ነው። በደንብ አስተውሉ። እኔ ስለፈለኩ እኔ ስላሰብ አይ በዚህ እድሜ ያስፈልገኛል ይሆነኛል ያልኩትን ሰው አይቼ ወደጄ ስለመረጥኩ አይደለም ሰው የሚመጣው ወደ ህይወታችን። ያ በጣም በእኛ አስተሳሰብ ላይ መደገፍ። ክርስቲያኖች እንደዛ አይደለንም። እኔና እናንተ በተወሰነ መንገድ ከአዳም የምንማረው ትምህርት አለ። ምን? የብቸኝነት ህይወታችን ማንን እንደምንፈልግ የምንማርበት ወቅት ነው። ማን እንደሚያስፈልገን፣ ለምን ግንኙነት እንደምንመሰርት፣ እንዴት እንደምንወድ የምንማርበት እድሜ ነው የብቸኝነት ወቅታችን። ያ የብቸኝነት ወቅት ብዙ የዴቲንግ መጽሐፎችን ብዙ ፊልሞችን ስለምናይበት አይደለም፣ ከእግዚአብሔር ጋር አብሮ ለመሆን በመንፈሳዊ እድገት የምናድግበት እድሜ ስለሆነ አንድ ሰው ወደ እግዚአብሔር በቀረበበት ቁጥር ነው ለሚያጨው ሰው የተመቸ ሰው የሚሆን፣ ጥሩ ሰው፣ መልካሙ ሰው የሚሆን። ስለዚህ ሁላችሁም እስቲ ራሳችሁን ይሄን ጠይቁ። እኔ በብቸኝነት ህይወቴ ግንኙነቱን እያሰብኩ ያለሁት ገና ለማጨት ሳስብ እያሰብኩ ያለሁት በመፈልገው አይነት ነው? እንዴት ነው እንትናቱን እያልኩ እያማረጥኩ ነው ወይስ ያተኮርኩት ራሴ ላይ ነው? እኔ ከእግዚአብሔር ጋር ያለኝ ግንኙነት አሳስቦኛል። እኔ ወደ እግዚአብሔር በቀረብኩ ቁጥር የማጫት ሴት የሚያጨኝ ወንድ መንፈሳዊ የመሆን እድሉን ከፍ አደርገዋለሁ። ይሄን በደንብ አርቲኩሌት ስናደርገው አሁን አብራችሁ ትላላችሁ። እኔ የምፈልገው ሰው በውስጤ አረጮ ክበብ የሚፈልገኝ ሰው ነኝ ወይ? እኔ በጣም መንፈሳዊ ሰው ነው የምፈልገው ካልኳችሁ እኔ በጣም መፈልጋት መንፈሳዊ ሴት የምትፈልገኝ ወንድ ላልሆን ይችላል። አይደለም እንደው ለመምሰል በጣም መንፈሳዊ ሰው ነው የምፈልገው ልል ይችላል።
ግን ያው እኔን የምትፈልገኝ ሴት ደግሞ መንፈሳዊ ሴት ላትሆን ትችላለች። ምክንያቱም መንፈሳዊ ሴት ቀርባ አይታኝ ይሄ ልጅ ከእግዚአብሔር ጋር ያለው ግንኙነት ጤናማ አይደለም ልትል ስለምትችል፣ ስለዚህ መጀመሪያ ወደ ውስጥ ነው የምንመለከተው። በብቸኝነት ህይወታችን ይሄ አሁን ያለንበት እድሜ ለአብዛኞቻችን በመንፈሳዊ እድሜያችን የብቸኝነት ህይወትን የምንለማመድበት ወቅት ነው። የብቸኝነት ወቅትን የምንለማመድበት ወቅት ነው። ምን ማለት ነው? ወደ እግዚአብሔር ለማደግ ጥረት የምናደርግበት ወቅት ነው። ክርስቲያኖች ሌላኛው ጾታ እንዳትተያዩ ደግሞ ሌላኛው ጾታ ስል እናንተ የምትፈልጉት ወንድ ወይም ሴት በማሰስ ደረጃ በገበያ በመውጣት አይደለም ሰው የሚገኘው። ትክክለኛው ሰው የሚገኘው እውነተኛ ክርስቲያን በመሆን እግዚአብሔር አምላክን በዚህ ህይወት ውስጥ ስልጣን በመስጠት ነብዩ ኢሳይያስ ቅድም በተናገርኩት ምንባብ ላይ ትንቢተ ኢሳይያስ ምዕራፍ 68 ላይ ይሄን ነው የሚናገረው። ሰሪው ተሰሪው ሸክላ ሰሪው ስራ እጅ የለውም ይለዋል ወይ? ስራ አላለቀም ወይ ይለዋል ወይ? ስራ ይጎለዋል ይለዋል? አይጎለውም። እግዚአብሔር አምላክ ነው የህይወታችን ባለስልጣን ብለን የምናምን ከሆነ ስልጣኑንም የምንሰጠው ለእግዚአብሔር ነው። ስለዚህ የኛ ግንኙነት በብቸኝነት ህይወት ውስጥ ከእግዚአብሔር ጋር ባለ ግንኙነት መሰረት እንዲያደርግ እናደርጋለን። እግዚአብሔር ብቻ የፈጠረው ህይወት አይደለም ይሄ ህይወት። እኔ ወደ እግዚአብሔር ሳድግ የምፈልገውም ሰው ወደ እግዚአብሔር ሲያድግ ነው እኔና የምፈልገው ሰው የእውነት ልንዋደድ የምንችለው። ፍቅራችን መሰረቱ መንፈሳዊ መሆን አለበት። ስጋዊ የሆነ ጉዳይ ላይ፣ አይን ላይ፣ ጠረን ላይ፣ አለባበስ ላይ፣ አኳኋን ላይ፣ አረማመር ላይ፣ አነጋገር ላይ መሰረት ያደረገ ፍቅር ከጥቂት ጊዜያት በኋላ ፌድ አውት ያደርጋል፣ ይጠፋል፣ ሌላ ዓላማ ይዛል። በመንፈሳዊ ዓላማ ላይ ግን መሰረት ያደረገ ፍቅር መሰረቱ የማይነቃነቅ አለት ነው። እሱ ምንድነው? እውነተኛ ህይወት ነው፣ መንፈሳዊ ህይወት ነው ክርስቲያኖች። ስለዚህ መጀመሪያ የምናጭበትም ዓላማ አይናችን በብቸኝነት ህይወት ውስጥ ነው የሚቀረጸው። ብቻዬን በሆንኩበት ሰዓት ላይ አይኔ የሚተከለው ሌላኛው ጾታ ላይ አይደለም፣ እግዚአብሔር ላይ ነው። አይኔ የሚተከለው ያ ሰው ያለው ሀብት ላይ፣ ቤተሰብ ላይ፣ ዘር ላይ፣ ምን ነገር ላይ አይደለም። እውነተኛ መንፈሳዊ ትዳር ነው እግዚአብሔር የምንፈልገው። እግዚአብሔር የፈጠረውን ትዳር እንዲሰጠኝ ነው የምፈልገው። እግዚአብሔር ባቀደው በመለኮታዊ እቅዱ በፈጠረው በዚህ ህብረት ውስጥ ድህነቴን መፈጸም እፈልጋለሁ ካለ እንደ እውነተኛ ክርስቲያኖች አይናችን መተከል ያለበት በብቸኝነት ህይወት ውስጥ እግዚአብሔር ላይ ነው፣ ሌላኛው ጾታን በማሰስ አይደለም። እግዚአብሔር ላይ ከተከል እኛን የሚያይን ብዙ አይን ይመጣል። ከዛ በኋላ በሰይጣን ፈተና ስለሚበዛ እኛ ከዚህ ህይወት እንድንወጣ እንድንበረታ የሚያደርግ እግዚአብሔር ጸጋ በእኛ ላይም ስለሚያድር ብዙዎቻችን እውነተኛ የህይወት አጋር ለማግኘት እድሉ ከፍተኛ ይሆናል። ነገር ግን በራስ ሐሳብ ተማምነን እኔ መርጬ በደንብ አዋርቼ አይቼ ነው ማጨው ካልኩ የኔ አስተሳሰብ አሁን ላይና የኔ አስተሳሰብ ከግቢ ሲወጣ አንድ አይነት ይሆናል። አልወጣችሁ መሰለኝ። እኔ ግቢ ነበርኩ። ከግቢ ከወጣውና ከግቢ አንድ አይነት አይደለም። ከግቢ ከወጣው በኋላ ከስራ አካባቢ ምናምን ነው እንግዲህ እያጫለው። በፊት አንድ ካምፓስ ላይ ብቻ ቀርቶ ነበር። አሁን ሰፋ ብሎ አንድ ከተማ ላይ ሆኖ ምርጫዬም ሰፍቷል። ስለዚህ ምን አስቸኩልኝ እንደዚህ በእኔ ከሆነ እንዴ እንደውም ተለቅለ በል እንጂ ደግሞ ገንዘብ ደግሞ ካለ ያስብቱን ብቻ 30 ብገባ ትንሽ ለስራና 20ዎቹ 30 ብገባ ደግሞ ዓለም አቀፍ ይሆናል አማራጭ። እንደዛ ነው ማለት ነው የምንለው። አያችሁ ሰዋዊ በሆነ ጉዳይ ላይ ካሳረፍ ነው ምንም ችግር የለም። ካለም ይመረጥ ካለም ማለት ነው። ካለም ስላችሁ ዓለም ሳይሆን ካለም ላይ በሙሉ ይመረጣል። ሚስት ምንም ጥቅም የለው። እውነተኛ ክርስቲያን ራሱን መንፈሳዊ ሰው እያደረገ ነው የሚዘጋጀው። አዳም በገነት የነበረውን ሔዋን ከመፈጠሯ በፊት የነበረውን ጊዜ መንፈሳዊ ተግባር እየሰራ ነው የነበረው። ክህነታዊ፣ ንግስናዊ፣ በነብይነት ነበር የኖረው። በዚህ ህይወት ውስጥ እውነተኛ ሰው በመሆኑ ሔዋን ከጎኑ ተፈጥራ ሲመለከታት የተናገረው ነገር ነብይ አዳም ከጎኑ የተፈጠረች ሴት መሆኗን፣ አጥንቷ ከአጥንቱ ስጋዋ ከስጋው መሆኑን አምኖ የተቀበለ
እግዚአብሔር የፈጠረለትን መመልከት ችሏል አዳም። በደንብ አስተውሉ። እግዚአብሔር የፈጠረለትን የህይወት አጋር የእውነት መመልከት የቻለው ማን እንደሆነች መመልከት የቻለው አዳም እውነተኛ ሰው ሆኖ ስለኖረ ነው ከእግዚአብሔር ጋር። በዚህ ወቅት እውነተኛ ሰው ባይሆንስ ግን ሔዋንን በእውነት አይመለከታትም ነበር። የምናየው እውነተኛ የእግዚአብሔርን ስራ ሳይሆን በአዳም አንደበት ውስጥ እንዴት አይነት አፍንጫ የሚያምር አይኑ የሚያምር ሊል ይችላል አዳም። መጀመሪያ የሚመለከተው ስጋዊ ሁኔታዋን ከሆነ ማለት ነው። እናታችን ሔዋን እጅግ መልከ መልካም እንደነበረች እንደ አዳም ግን አዳም መልከ መልካም ማለት ነው። እግዚአብሔር አምላክ ፍጥረቱ በሙሉ ውብ ነው አይደለም? ውብ አይደላችሁም እንዴ? ውብ አይደላችሁ? በስመ አብ። ንጉሥ ሰለሞን ጋር ሄዳ ውብ ነኝ ያለች የንግስት ልጆች ሆናችሁ ውብ ነን ለማለት ግን በጣም ዳተኛ ሆናችሁ። ውብ አይደላችሁም እንዴ? የተፈጠራችሁት ለእግዚአብሔር አርአያና ምሳሌ አይደለም ታዲያ? ስለዚህ የመጀመሪያው ትልቁ ትምህርት በብቸኝነት ህይወት ውስጥ ከእግዚአብሔር ጋር መሆን። ክርስቲያኖች አትቸኩሉ። የሚያስቸኩል ነገር የለም። የእውነቴን ነው የምላችሁ። ምንም የሚያስቸኩል ነገር የለም። የሚያስቸኩለው ማለት ነው የኛ ህሊናችን ይሄን ህይወት መለማመድ ስለሚፈልግ ስለሚናፍቅ ያየው ሌሎች ተጽዕኖችም ቅድም የተናገርኩት ስለሚበዙ በቃ ለማየት ይቸኩላል እንጂ በእውነት ነው የምላችሁ እኛ ሳንበስል እኛ በመንፈስ ህይወታችን ሳንጠነክር የምንጀምረው ነገር ውጤቱ እኛን መጉዳት። አብዛኛው ነገር እኛን ይጎዳናል እኛ ሳንበስል ስለምንጀምር። ስለዚህ ብዙዎቻችሁ ራሳችሁ እንድትጠይቁ ነው ዛሬ የምፈልገው። እኔ በመንፈሳዊ ህይወቴ ጠንካራ ነኝ ወይ? ይሄን መንፈሳዊ ተቋም እንድመሰረት፣ ይሄን ትንሿን ቤተክርስቲያን እንድመሰረት ብላችሁ ራሳችሁን ጠይቁ። እኔ የምፈልገው ሴት፣ እኔ የምፈልጋት ሴት፣ የምፈልገው ወንድ፣ የሚፈልገኝ ሴትና ወንድ ነው። ራሳችሁን ተመልከቱ። በብቸኝነት ህይወት ውስጥ ራሳችሁን የማትመለከቱ ከሆነ ያ ትክክለኛ ሰው ሲመጣ የማይፈልጋችሁ ሰው ነው የምትሆኑት። ስለዚህ የመጀመሪያው እግዚአብሔር አምላክ ነው ይሄን ተቋም የመሰረተው። ወንድና ሴትን የፈጠረው እሱ ነው፣ በጾታ የፈጠረን እሱ ነው ብለን ካመን በኋላ የብቸኝነት ህይወታችን ማለት የመጀመሪያው ለጋ እድሜዎቻችንን በመንፈሳዊ ግንኙነት ከእግዚአብሔር ጋር ለማደግ የምንጠቀምባቸው እድሜያት ናቸው። እነዚህ በመንፈሳዊ ህይወት የምናድግባቸው፣ በቤተክርስቲያን አገልግሎት የምናድግባቸው፣ በአብነት ትምህርት፣ በስርዓት አምልኮቱ፣ በትምህርት ህይወት የምናድግባቸው። ለምን? በኋላ ትዳር ውስጥ ከገባን በኋላ እየመነዘርን የምንጠቀመውን ሀብት የምንገነባው ነው ውስጥ። አብዛኛው ሰው የተማሪና የአስተማሪ ግንኙነት ነው ያለው ሪሌሽንሺፕ ውስጥ። ወይ ወንዱ ይበረታ ይሆናል ወይ ሴቷ እንደዚህ። ከዛ እኔ እኮ ነኝ መንፈስ ያደረኩት ወይ እኔ እኮ ነኝ ወደ ቤተክርስቲያን የወሰድኳት ይባልና አንደኛውን በማሳደግ ይጠመዳል። ወይ እሷ በቃ እሱ እስኪበስል ትጠብቃለች። ከዛ እሷ ታርና እሱ እስኪበስል አንዳቸው ተጎድተው ያበቃል ጉዳዩ። እንደዛ መሆን የለበትም። በተቻለ መጠን ሁላችንም እኩል ላንሆን እንችላለን። ነገር ግን በዚህ መንፈሳዊ ራዕይ ውስጥ ያለ ሰው መሆን አለበት። ክርስቲያኖች ሰምታችሁኛል? ይሄን መንፈሳዊ ቪዥን ራዕይ ገንዘብ ማድረግ መቻል አለብን። አለበለዚያ እስቲ አሁንም የምናጨው ሌላ ምድራዊ ነገር አስበን የብቸኝነት ህይወትን ካለፍን በኋላ አዳም አጋር ከተፈጠረለት በኋላ አጋዥ እንድትሆነው ከተሰጣት በኋላ የአዳምና የሔዋን ድርሻ ግን የተለያየ ነበር። በጮኝነት ህይወት ውስጥ የወንድና የሴት ግንኙነት ድርሻ የተለያየ። እስቲ እህቶች ደህና መሻችሁ? ስልክ ምናምን ትቀበላላችሁ እንዴ? አሁን በተለምዶ አይ እንደፈለኩት ካወቀ እንደው ይኮራል ማለት ነው። ወይስ እሱ ድሮ ነው በእኛ እድሜ? በተለምዶ ያው ወንድ ነው የሚያጭው። በገድለ አዳም ላይ አዳም ከሶስቱ መላእክት ከሊቀ መላእክት ከቅዱስ ሚካኤል፣ ከቅዱስ ገብርኤል፣ ከቅዱስ ሩፋኤል ለአባቷ ማጫ እንዲሆን ለቅድስት ሥላሴ ወርቅ፣ ዕጣን፣ ከርቤ አቅርበው ነው አዳምን እንደ ሽማግሌ ሸምግለውት ሔዋን የተሰጠችው። ዝም ብሎ አልወሰደም። ማጫ ያስፈልጋል አይደል? ወንዶች እንዴት ነው ማጫው ላይ እየሰራችሁ ነው? አይ የምሬ እንድትስቁ አይደል? ወይስ ተማሪዎች ናችሁ ገና? ተማሪ አሁን ማጫው ላይ አይሰራማ፣ ጊዜው ገና ነው ማለት ነው። ለመንፈሳዊ ህይወት ብቻ ሳይሆን ይሄ ዝግጅት ደግሞ
ምድር ላይ ነው የምንኖር። ምድር ላይ ስንኖር እቺ ዓለም ያዘጋጀችልን የራሷ የሆነ ያኗኗር ቅርጽ አለ። ይሄን ያኗኗር ቅርጽ መካድ አንችልም። እዚህ ስንደርስ ከወልቂጤ እዚህ እስክንመጣ ድረስ መንገድ ተጠርጎልን ይመጣል። መንገዱን እኔ ያልጠረኩት፣ ነገር ግን እዚህ እንደመጣ ግዴታ በመንገዱ መጠቀም ነበረብኝ። ስለዚህ ህይወቴን ቅርጽ አድርጎታል፣ ቅርጽ አስይዞታል። አሁን ያለው የማህበረሰብና ያኗኗር ዘይቤ እኔና እናንተ ባልንጀራችንን የምናጭበትን መንገድ ቅርጽ ያስይዘዋል፣ ቅርጽ ያስይዘዋል። አንድ ሰው የእውነት ለማጨት መዋደድ ብቻ በቂ እንዳልሆነ፣ ከእግዚአብሔር ጋር ብቻ መኖር በቂ እንዳልሆነ የምናይበት እድሜ ነው። ያ ሰው መንፈሳዊ ቢሆንም ነገር ግን መያዝ ያለበት ምድራዊ የሆኑ ስጋዊ የሆኑ እንዴት ነው ጥሪቶችን በላቸው ሀብቶች፣ ኳሊቲዎች ሊኖሩ ይገባል። ለምሳሌ ቀጥታ ከመንፈሳዊ ህይወቱ ጋር የተገናኘ ቢሆንም በወንድ ልበረታ ነው። እንግዲህ ያው እኔም የእናንተ ወገን ስለሆንኩ በእናንተ ልበርታ። ለምሳሌ ለማጨት እድሜ የደረሰ መሆን አለበት። አሁን እንደምታውቁት ኤሌመንተሪ ላይ ይታጫል። እውነቴን ኤሌመንተሪ ላይ ሰው አይተጫጭም። አሁን እናንተ እጮኛ ስትሉ እያሰባችሁ ያላችሁት ቀለበት የሚደረግበት ነው አይደለም? ከሱ ውጡ። ሌላኛው ጾታ አይተን ለጋብቻ የምናስብበት ነው እጮኛ እያልኳችሁ ያለሁት። ኤሌመንተሪ ላይ እንደዛ ይታሰባል። ኤሌመንተሪ ላይ ምን ሊሆኑ ነው? ሃይ ስኩል ላይ ይታሰባል። ምን ይደረጋል ነው በዛ ነው። ይሄ ቶሎ ሳይበስል ወደ ሌሎች ስጋዊ ነገሮች እንድንገባ ምክንያት ይሆነናል። ዩኒቨርሲቲም ቢሆን በዚህ ውስጥ ነው የሚታሰበው። ዩኒቨርሲቲም ቢሆን እድሜያችሁ 20 ውስጥም ቢሆን በትውውቅ ጊዜያችሁ በሁለታችሁ መካከል ከተጫጫችሁ በኋላ በሁለታችሁ መካከል ይኖረው ከሚገባ መሰረታዊ የተግባቦት ነገር አንዱ ስለዚህ ነገር መወያየት። ምን ማለት ነው? አንዳችሁ ለአንዳችሁ መዋደዳችሁ ከእግዚአብሔር ጋር ብቻ ይኖራችሁት ብቻ ሳይሆን ኑሮ ዓለም ላይ እስከወጣም በኋላ በዓለም ያለ ያኗኗር ዘይቤ እኔና አንተ ላይ እኔና አንቺ ላይ ምን አይነት ተጽዕኖ ይኖረዋል? እንዴት ነው የምንኖረው? እሷ የሐረር ልጅ ሆነ እኔ የጎንደር ሰው ሆኜ ከግቢ ስንወጣ እኔ ወደ ጎንደር እሷ ወደ ሐረር እንደምትሄድ ተጨባብጠን እንደምንለያይ እያወቅን 3 ዓመት ለምን እንኖራለን? እና በአብዛኛው ብዙ ነገር ውስጥ ውድቀት ውስጥ የሚመጣው እና ዋጋ የሚያስከፍል ወደ ኃጢአት የሚያደርግ በዚህ የሚወለድ ተስፋ መቁረጥ አለ። ያን ሰው እንወደውና ግን ተስፋ ያስቆርጣል እንደዛ መሆኑ። ያ ብቻ አይደለም። እኔ እናንተም ተጋብተን እድሜያችን ደግሞ ተቀራራቢ ነው። አብዛኛው ግቢ ውስጥ ያለ ሰው ደግሞ ተቀራራቢ ነው ማለት ከዚህ ስትወጡ ወንድ የሚጠብቀው ማህበረሰባዊ ቅርጽ አኗኗር ዘይቤና ሴት የሚጠብቃት ተመሳሳይ አይደለም። እኔ ከዩኒቨርሲቲ ከተመረኩ በኋላ እናትና አባቴ በረከት እንግዲህ እድሜ ደርሷል ቶሎ አግባ አለኝ። ታናሽቴ ከተመረቀሽ በኋላ ግን አሁን ተመርቀሻል ማግባት ነው ግን ተብላለች። ወንድ መሆን ጥቅሙ ይሄ እግዚአብሔር ይመስገን። የተወሰነ ረፍት ይሰጣል። ገብቷችኋል? ቶሎ እንትን አንልም፣ ቶሎ አንጨነቅም ወደ እንደዚህ አይነት ጉዳይ። አሁን ግን እኔ እዚህ አጭቼ ወደ ቤት ብሄድ እናትና አባቴ ባይሉኝም የምንጨነቀው እኔ ነኝ። ልጅ እንዴት ነው የማደርገው ብዬ ማለት ነው። ምክንያቱም እቤቷ ከሄደሽ በኋላ አታገቢም ወይ የሚል ብዙ ጥያቄ ስለሚያስጨንቃት ጭንቀቱ እኔም ነው አይደለም። ትመጣና ለስለስ ብላ ኧረ አታገቢም ወይ እየተባልኩ ነው፣ አንተ ልጅ እንዴት እየሆንክ ነው፣ ኑሮ እንዴት አድርጎሃል፣ ስራ እየሰራህ ነው ወይ፣ ስራ አገኛችሁ፣ ምን እያደረጋችሁ ነው የሚል ብዙ ጥያቄ የህይወት ጥያቄ ይመጣል። ምን ማለት ነው? ከዚህ ከወጣን በኋላ ማህበረሰባዊና የህይወት ቅርጽ ህይወታችንን እንደማይደነግገው ሆነን ነው የምንኖረው። በቃ ማዋደድ ብላይ እንዲያደርጋል ይባልና በቃ ተዋደዋል ተብሎ በቃ ክንፍ ነው ማለት አናስበውም። ይሄን የህይወት ጥያቄዎች ክርስቲያኖች በእምነት እውነተኛ ፈሊጥ ዲሰርንመንት ላይ ያለ ክርስቲያን የሚያስበው መንፈሳዊውን ነገር ብቻ አይደለም፣ ያንን የሚኖርበትን ዓለም ማሰብ አለበት። ያንሱ በዛ ዘመን የሚጠበቀው ነገር ምን እንደሆነ ማወቅ መቻል አለበት። ያ ካልሆነ ዋጋ ያስከፍለዋል። በእድሜ ተቀራራቢ ደግሞ ከሆኑ እንደምታውቁት እንዳልኳችሁ ወንዱ አይጠየቅም በዛ እድሜ፣ ሴቷ ናት የምትጠየቀው። የታይም እንትን ራን የሚያደርገው ሴቶች ላይ ሴቶች ናቸው በጊዜ የሚጨነቁት።
ምክንያቱም ወሊዳን ምናን ብዙ አለ የህይወት እንትን። ስለዚህ ወንዶች አላግባብ ጭንቀት ውስጥ ይገባና 1 ዓመት ከትዳር ከግቢ ከወጣ በኋላ አሬ ምን አስጨነቀኝ እንዴ በቃ ሌላ ታግባ እንዴ ምን አስጨነቀኝ ብሎ ይሸኛል ማለት ነው። ሁለተኛ ጥፋት እና ይሄን የህይወት መርሳት ስለሌለብን አዳምና ሔዋን ዕፀ በለስን ከበሉ በኋላ የወደቅንበትን የህይወት አረንቋ አትርሱት እያልኳችሁ። አዳምና ሔዋንም የተጣሉት ከዛ በኋላ ነው። የሚገርማችሁ አዳምና ሔዋን መጀመሪያ የተጣሉት ምን ከበሉ በኋላ ነው። በቃ አሁን አዳምና ሔዋን ምንድን ነው ያጣላቸው? ልጅ የለ፣ ኢኮኖሚው አልወረደባቸው፣ የትራንስፖርት ችግር የለ፣ ስራ አላጡ። ምን ይመስላችኋል ያጣላቸው? አክሲማሮስ ላይ እንጨት አንስቶ እንዳባረራት ይናገራል። አባቶቻችን ያን አርአያ በማድረግ እናቶቻችን ወደ ጓዳ አባራቸው አብነት ነው። አሁን ይሄ እንዳይፈጠር ነው። ገብታችኋል አይደል? እንጨት እንዳታነሱ ነው ይሄን እያወሩ ያለሁት። አዳምና ሔዋን ግን የተጣሉት ምን ከበሉ በኋላ ነው? ዕፀ በለስን ከበሉ በኋላ ነው። ምን ማለት ነው ይሄ? ምን ማለት ነው ይሄ? በዚህ ምድር ላይ ያለን የወደቀው አኗኗር እኔና እናንተ በሁለታችሁ መካከል ያለውን ግንኙነት ይወስነዋል እያልኳችሁ ነው። ይወስነዋል። ስለዚህ ልትጠያየቁ ይገባል። እውነተኛ የመተዋወቂያ እድሜ ያስፈልጋችኋል። በዚህ የመተዋወቂያ ጊዜ ውስጥ በእጮኝነት ጊዜያችሁ ውስጥ መሰረታዊ የሆኑ 3 ጉዳዮች አሉ ልትተዋወቁባቸው የሚገቡ። የምትወጂው የከለር አይነት ምንድነው? ምናምን አይደለም፣ እሱ መተዋወቅ አይደለም። የምትወደው የአርሰናል ተጫዋች ማን ነው? ምናምን እሱ ትውውቅ አይደለም። የማ ተጫዋች ደጋፊ ነው ምናምን ኳስ ይወዳል እንደዚህ፣ ይሄ መተዋወቅ አይደለም። እውነተኛ መተዋወቅ አንድ ሰው በጊዜ ሂደት ውስጥ ከእግዚአብሔር ጋር ያለው መንፈሳዊ ግንኙነት ምን እንደሚመስል አጥርቶ ማወቅ ነው በመጀመሪያ። ለምን ይሄ ግንኙነት መንፈሳዊ ካልሆነ ሌላው መሰረት እኔና እሱ ሊያፈርሰን የሚችል ነው። ልንጣላ የምንችልበት መሰረት ነው እየመሰረት ያለ ነው ብለን ካመንን የመጀመሪያው ሊቀድም የሚገባው እሱ እሷን ሲመለከታት አንቺ እሱን ስትመለከችው ልትለኩበት የሚገባው የመጀመሪያው ደረጃ መንፈሳዊ ጥንካሬ፣ መንፈሳዊ ደረጃ፣ መንፈሳዊ እድገት። በወደቀው ዓለም ላይ ሌሎች ዓለማዊ ነገሮች እኛን ሲደነግጉብን ህይወታችንን ማሸነፍ የምንችለው በእግዚአብሔር ስለሆነ ሰምታችሁኛል። አሁን ቅድም የዘረዘርኩትን ነገር በሙሉ አልፈው በእግዚአብሔር የተጋቡ ሰዎች አሉ። እነሱ ግን በመንፈሳዊታቸው ጠንካራ ስለሆኑ ነው። ግን እሱ ብቻ አይደለም፣ እሱ ቀዳሚ ነው። ሁለተኛ ዘመኑ ግለኝነት የነገሰበት ዘመን ነው። ሴንቸሪ ኦፍ ሰልፍ ነው የሚባለው ይሄ ዘመን። እኔ የምንልበት ዘመን ነው። ይሄ ዘመን አንተ ምን አለህ የምትባልበት ዘመን ነው። አንቺ ምን አለሽ የምትባይበት ዘመን ነው። ይሄ ዘመን ለአንድ ነገር ሁለቱም ጾታ እኩል የሚሮጥበት ዘመን፣ ለስልጣን፣ ለገንዘብ፣ ለእውቅና፣ ለመሳሰሉት በፒ የሚጀምሩ ነገሮች ነው። ፓወር፣ ፕሬዥን፣ ፕሬስቲጅ በሉት በሙሉ ሁለቱም ጾታ ለአንድ ለወደቀው ማንነት ነው እየሮጠ ያለ። እነዚህ ነገሮች ለክርስቲያን ግብ እኮ አይደሉም። እዚህ ምድር ላይ ያለነው ባለስልጣን ለመሆን አይደለም። እዚህ ምድር ላይ ያለነው ሀብታም ለመሆን አይደለም። እዚህ ምድር ላይ ያለነው ደስተኛ ለመሆን አይደለም። እዚህ ምድር ላይ ያለነው ክርስቲያን ሆነን ድነታችንን ፈጽመን ከእግዚአብሔር ጋር ለመኖር ነው። አለቀ። በዛ ህይወት ውስጥ ግን እግዚአብሔር የፈጠረው እዚህ ህብረትና አንድነት ውስጥ ብቻችንን መሆናችን መልካም አይደለምና አንዱና መሰረታዊ ነገር ፕሌዠር፣ ደስታ ህይወትን የሚደነግግ ሆኗል። ስለዚህ እያንዳንዳችን በህይወታችን ኢንክላይን የምናደርግበት የምናጋድልበት የደስታ ምልከት አለ። አንዳንዶቻችን በስጋዊ ደስታ እጅጉን የተያዘልን ሆን እንችላለን። አንዳንዶቻችን በሀብት በገንዘብ የተገዛልን ሆን እንችላለን። ክርስቲያኖች ከጾታዊ ግንኙነት ሴክሹዋል ከሆነው ሪሌሽንሺፕ በላይ ሪሌሽንሺፕን የሚያውከው እጮኝነትን የሚያውከው ገንዘብ ላይ ያለ ምልከታ ነው። ገንዘብ ላይ በተለይ በዚህ ጾታ መድረክ ላይ ዋሻው ነው ዋሻው። አይዟችሁ እነሱ ገንዘብ አያዩ፣ እናንተ ግን ስሩ እያልኳችሁ መስራት ነው ያለባችሁ። እናንተ ጣሩ። በገንዘብ መተማመን፣ ሰራተኛው በሰሪው ላይ ሊተማመን ይገባል። የተሰራው አካል እግዚአብሔር ለሰራችሁ ዓላማ ልትታመኑ ይገባል። ወንድሞች
ይሄ ስላለኝ ነው የምፈልገው የሚል ተራ እምነት ከውስጣቸው አውጡ። እንትን ስላለኝ ነው የምፈልገው፣ እንትን ስላለኝ ነው ማራኪ የሚሆነው ማለት ተው። እውነተኛ ክርስቲያን ነው፣ እውነተኛ ክርስቲያን ነው። እሱ በቂ ነው። ከዛ በኋላ በምድር ላይ ከናንተ በዚህ ማህበረሰባዊ ህይወት የሚጠበቀው ገንዘብ ለማድረግ ተአማኝ ሰራተኛ ሁኑ። አዳም በገነት እያለ ሲኮተኩት የነበረው ህግ ለእናንተ ይሰራል። መኮትኮት ነበረበት፣ መስራት ነበረበት። ስራ ያስፈልጋል። እውነተኛ ሰራተኛ ሁኑ። አሁን ግን እናንተ ብቻ አይደላችሁ ለዚህ እየሮጣችሁ ያላችሁት፣ እናንተም ናችሁ። ይሄም ጾታ እየተወዳደረ ነው። እኩልነት አለ፣ የጾታ እኩልነት ማለት በዚህ የጾታ እኩልነት መሰረት ስራ ስትወጡ እኩል ነው የምትወዳደሩት። ምን ማለት ነው? እናንተም የገንዘብ አምጪ ናችሁ፣ እናንተም ኮትኳች ናችሁ፣ እናንተም ሰራተኞች ናችሁ፣ እናንተም ሁሉም ነገር ናችሁ። አሁን በዚህ ማህበረሰባዊ ውቅር ውስጥ በሁለታችሁ መካከል ያለው ጾታዊ ግንኙነት የመፈላለግ አንዳችሁ የማገዝ ሳይሆን የውድድር የፉክክርና የፓወር ሆኗል። ፕሬስቲጅ ብቻ አይደለም፣ ገንዘብ ብቻ አይደለም፣ ስልጣንም ይገዛዋል። ይገርማችኋል። አሁን ለምሳሌ ሴቷ ብዙ ገንዘብ የምታመጣ አሁን ልተምንላችሁ፣ ሴቷ 80,000 ብር ነው ደሞዟ፣ ወንዱ 15,000 ብር። ቤቱ ምን ይመስላል እስቲ ንገሩ። ተነስ እስቲ እጄን አስታጥቀኝ። እንደዛ ነው የሚሆነው። ይሄው ማለት ነው። እናቶቻችን እንደዚህ አላስተማሩንም እኛን። የአብዛኛው የወንድ ሳቢ ይሄ ነው። ወንዶች በገንዘብ ከበለጠች የማይሆነው እንዴት ዝቅ ብላ ታስታጥበኛለች? እንጨት ያወጣሽ ነው የምትመስለው። እንደዚህ ብላ ውሃውን ልለቀው እንጂ ለቱት እንኳን ብትሆን ማለት ነው። ፓወር ኃይል አሁን ዓለም ላይ ሪሌሽንሺፕ ውስጥ ያለን ምልከታ ቀርጾታል ማለት ነው። እመጣበታለሁ። ወንዱ ፕሮቫይድ ቢያደርግ መልካም ነው። በመጽሐፍ ቅዱስ አንድ እጅግ ውብ የሆነ ታሪክ አለ። ታስታውሳላችሁ? በብሉይ ኪዳን ከምናገኛቸው ቅዱሳን መካከል አባታችን ጦቢት እና እናታችን ሳራ በግዞት ምድር ከኔ ጋር ናቸው አይደለ? አባታችን ጦቢት አይኑ ጠፍቶ ከቤት ዋለ 2 ዓመት እና 2 ዓመት ከቤት ሆኖ እናታችን ሐና ከቤት ወጣ እንድትሰራ ተገደደች እና ወጣ ስትሰራ አሰሪዎቿ በቤት አገልጋይነት ተቀጥራ ቤተሰቡን ለመደገፍ ማለት ነው የበግ ጠቦት ሸለሟት እና ጠቦቱን ይዛ ወደ ቤት ስትመጣ ጦቢት ተቆጣ። መልሽ ይሄን የተሰረቀ በግ መልሽ፣ እግዚአብሔር አምላክ የተሰረቀ ነገር አይወድም፣ አልሰጡሽም፣ ይሄ ከደሞዝሽ ውጭ እንዴት ተከፈለሽ ብሎ ማለት ነው። አዘነች እና ተናገረችው። አባታችን ጦቢት የልብህን ክፋት አይቶ እግዚአብሔር አይን ነሳህ ለዚህ ነው አለች። የልብህ ክፋት በአይንህ መጥፋት ተገለጠ አለች። እጅግ በጣም የሚዋደዱ ባልና ሚስት ነበሩ በዛ በግዞት ምድር። ሳራ አሁን ያለች ሴት ማለት ሐና አሁን ያለች እናታችን ሐና አሁን ያለች ሴት ማለት ነው የምትመስለው ንግግሩ ቀልጠፍ ያለ ንግግር ነው አይደል? የተሳለ ሰይፍ ነው። ያን የተጎዳ ሰው ተናገረችው። ሳራ ከውጪ ደሞዝ ይዛ በመምጣቷ ጦቢት እሱ ያንን መፈጸም ባለመቻሉ የተፈጠረ አለመግባባት ጦቢትና የባለቤቱ ጥል የመጣው ዋነኛ ምክንያት ለምንድን ነው? ጦቢት ገንዘብ ላለማምጣት ቤት መቀመጡ ክፍተት አምጥቷል። እንዲበጠበጡ ምክንያት ሆኗል። ማንን ቤት ውስጥ ፕሮቫይድ የሚያደርገው የሚለው ራሱ ጥያቄ ውስጥ ያስገባል። ክርስቲያኖች ምን እያልኳችሁ ነው? ዓለም ላይ ያለው ነገር ቤት ውስጥ ያለው ነገር ሊደነግገው ይችላል። አንዱ ዓለም ላይ አሁን የነገሰው የኃይል ጥል ስለሆነ ማን ነው ባለስልጣን፣ ማን ነው ኃያል የሚለው ስለሆነ እሱ ቤት ውስጥ ይገባል። ይሄ ብቻ አይደለም። ፕሬስቲጅ፣ ክብር። እኔ አሁን ግቢ የተዋወቅኳትን በጣም የምወዳትን ሴት ቤት ይዣት ብሄድ እናትና አባቴ ሊቀበሉኝ አይችሉም የሚል ክብር ጥያቄ ውስጥ ሊመጣብን ይችላል። ይሄ በተለይ ከደህና ቤተሰብ የመጣ ሰው፣ ከገንዘብ አለኝ ብሎ የሚያስብ ሰው፣ የባለስልጣን ልጆች የሆኑ ሰው፣ በምድር ላይ ከበርቴ የሆኑ ሰዎች እንዴት ከተራ ሰው ታጫላችሁ ተብሎ ቻሌንጅ ሊመጣ ይችላል።
ይሄ ብቻ አይደለም። ፕሬስቲጅ ባይዘው ራስን በክብር መመልከት በዘርም ሊደገፍ ይችላል። እንዴት ነው ከዚህ ወገን ካሉ እንድታጫለህ አንተ እየተባለ ነው። እሱ ዓለም ላይ ያለ ክፋት ነው። አዳምና ሔዋን ዕፀ በለስን በልተው በመውደቃቸው በእኔና በእናንተ ህይወት የመጣ ነገር ነው። ነገር ግን ህይወታችንን ይደንግቦታል። ዛሬ አንደኛ ላይ ነክሶ እንትና አይመጥነኝ የምንልበት ነገር ምንድን ነው? እውነተኛ መልኩ ነው። ቅድም እንዳልኩት አቋሙ ነው፣ መልኳ ነው፣ ያለችበት ሁኔታ ነው፣ የቤተሰብ ሁኔታዋ ነው። ምንድን ነው? አዎ በተወሰነ መንገድ የቤተሰብ ሁኔታን ማወቅ ያስፈልጋል፣ ልናውቅ ያስፈልጋል። ቤተሰቦቿ ውስጥ የአማኒ ወገን ካለ፣ ቤተሰቦቿ ውስጥ ባዕድ አምልኮ ሌሎችም ጉዳዮች ካሉ መንፈሳዊ ተልእኮ አለብን ማለት ነው። መንፈሳዊ ተልእኮ አለብን። ለምሳሌ አንዳንድ ጊዜ ከሁለት የሃይማኖት እናትና አባት የሚመጡ ልጆች አሉ አይደለም? ማን ከኦርቶዶክስና ከእስልምና ከፕሮቴስታንትና ከክርስትና እያለ ከኦርቶዶክስ እያለ ድቅል የሆነ የሃይማኖት ቤተሰብ ያለው ሰው አለ። በመንፈሳዊ ተልእኮ ያጨናት ሴት ወይም ያጨነው ወንድ ቤተሰቡ እንደዛ ከሆነ ወደ ቤተሰብ ጋር ሲሄድ ግንኙነት በቤተሰብ ቅቡልነት ላይ ያገኝ ይችላል የሚል ፍራቻ ያለባቸው ሰዎች አሉ። ከሌላ ወገን ዴት ማድረግን እጮኛ መያዝን ለህሊናችሁ ሊመጣ አይገባም። አሁን በተናገርኩት መሰረት ማለት ነው። እንግዲህ አንዱ ዛሬ እንደመለሰው የተሰጠኝ ጥያቄ ከሌላ ወገን ከሆነ በሃይማኖት ከማይመስለን ሰው እጮኛ ብናደርግስ የሚል ነበር። እንዴ እግዚአብሔር የፈጠረው ግንኙነት ነው ካልን፣ መንፈሳዊ ተቋም ነው ካልን እንዴት ሊሆን አይችልም። እኛ የምንፈልገውን የድህነት ህይወት እንዴት ከዚህ ሰው ጋር ልንኖር እንችላለን? አንችልም። ስለዚህ ብቸኛ ያለን አማራጭ በመንፈሳዊ ከኛ ጋር ሊያድጉ የሚችሉ የመንፈሳዊ ዓላማ ግብ አድርገው የያዙ ልጆችን ወደኛ ማስጠጋት